ጀነራሉ ሰራዊቱ ማንኛውም ጥቃት ለመከላከል ዝግጁ ነው አሉ። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ አስታወቁ። አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቀረቡ። እስራኤል ቤይሩት ውስጥ በፈጸመችው ጥቃት የሂዝቦላህ ጦር ከፍተኛ አዛዥ መገደሉ ተዘገበ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ የዕለቱ መረጃዎች አበይት ነጥቦች በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። ጀነራሉ ሰራዊቱ ማንኛውም ጥቃት ለመከላከል ዝግጁ ነው አሉ። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ አስታወቁ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ዛሬ ሚያዝያ 29 ቀን 2018 ዓ.ም በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነልቦናዊ ዝግጅት ተመልክተዋል ተብሏል። በጉብኝታቸው ወቅት እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችል ጥቃት ለመመከትና ለመደምሰስ በሚያስችል ዝግጁነት ደረጃ ላይ እንደሚገኝ አረጋግጧል ሲል የመከላከያ ሰራዊት ገልጿል። ጀነራል አበባው ለሰራዊት ባደረጉት ንግግር የእዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ብሏል። ምክትል ጠቅላይ ኢታማዦር ሹሙ አክሎም እዙ የህወሓትን ሀገር የማፍረስ ተከታታይ ወራር በመመከትና ሀገርን በማጽናት የነበረው ሚና እንዲሁም በአማራ ክልል ግጭትና ህውከት ለመፍጠር በተንቀሳቀሱም የሀገር ውስጥ ባንዳ በሆነው ጽንፈኛው ያሉት ቡድን በእዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉን ገልጿል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቋል። እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁን ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል በማለት ጀነራል አበባው ለሰራዊቱ አባላት ባስተላለፉት መልእክት ገልጿል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እዙ የተሰጡትን ተደራራቢ ግዳቶች በብቃት መውጣትና ለቀጣይ ተልእኮዎችም ከመቼም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጧል ሲል መከላከያ ጨምሮ ገልጿል። የተባበሩት አረብ ኤሚሬትስ አቃቤ ሕግ ወደ ፖርት ሱዳን የጦር መሳሪያዎች ለማስተላለፍ ሞክረዋል ባላቸው ግለሰቦችና ኩባንያዎች ክስ ሊመሰርት እንደሆነ ተገለጸ። የህዝብ አቃቤ ሕግ ለሱልጣታ ወደብ ሱዳን ሊተላለፍ የነበረው ወታደራዊ መሳሪያዎች በተመለከተ 13 ተከሳሾችና 6 ኩባንያዎች የያዘውን ኔትወርክ ወደ መንግስት ደህንነት መመሪያ መላኩን ተገለጸ። የግዛቱ ጠቅላይ አቃቤ ሕግ ዶክተር ሐማድ ሳይፍ አልሻምሲ በክልሉ የተመዘገቡ 6 ኩባንያዎችን ጨምሮ 19 ተከሳሾችን ወታደራዊ መሳሪያዎች ህገወጥ ንግድ፣ በሐሰተኛ መንገድ ማጭበርበርና በገንዘብ መዘዋወር ወንጀሎች ላይ ክስ በመመስረት ወደ አቡዳቢ የፌዴራል ይግባኝ ሰሚ ፍርድ ቤት የመንግስት ደህንነት መመሪያ እንዲያመለክቱ አዘዙም። የህዝብ አቃቤ ሕግ ቢሮ ባደረገው ሰፊ ምርመራ ተከሳሹ በሀገሪቱ ውስጥ በስራ ላይ ካሉት ህጎችና ደንቦች ጋር በግልጽ የሚቃረንና የዩናይትድ አረብ ኤሚሬትስ ግዛት በኩል ለፖርት ሱዳን ባለስልጣናት የጥይት ጭነት ለማድረስ ያደረገው ሙከራ እውነታዎችን አሳይቷል። ምርመራው የክስ ጉዳይ የተከሰተው በአብዱል ፈታህ አልቡርሃንና በምክትላቸው ያሲር አልአታ የሚመራውና በኦትማን መሐመድ አልዛባይረር መሐመድ የተቀናጁትን የሱዳን መንግስት የጸጥታ ኮሚቴ ከተደረጉት ስምምነቶች ጋር የተያያዘ መሆኑን ጠቁመዋል። ተከሳሾቹ በወታደራዊ መሳሪያዎች ህገወጥ ንግድ፣ ኦፊሳላዊ ሰነዶችን በማጭበርበርና በመጠቀም እንዲሁም የእነዚያን ወንጀሎች ገቢ በህገወጥ መንገድ በማጽዳት ክስ ይመሰረትባቸዋል ተብሏል። ይህ የመንግስት ህጎችና ደንቦች ከባድ ጥሰት ተደርጎም ተወስደዋል። ምርመራው የተከሳሾቹ እቅድ በሁለት እርስ በርስ የተያያዙ ግብይቶች ተግባራዊ መሆኑን አሳይቷል። ይህም የንግድና የፋይናንስ አካላት ህገወጥ ባህሪ ለመደበቅ ቅድመ እቅድና የንግድና የፋይናንስ አካላት የፊት ገጽታ በመጠቀም ተለይቶ ታውቋል። ከሀገር ውጭ በተጠናቀቀው የመጀመሪያው ግብይት ክላሽንኮቭ ጠበንጃዎች፣ ስናይፐር ጠበንጃዎችና
ቦምቦች ጨምሮ ወታደራዊ መሳሪያዎችን ለማቅረብ ስምምነት ላይ የተደረሰ ሲሆን ትክክለኛ ዋጋው ከ10 ሚሊዮን ዶላር ያልበለጠ ሲሆን ልዩነቱ እንደ ህገወጥ ኮሚሽኖች ተመድበዋል። በሁለተኛው ምዕራፍ ደግሞ ከመጀመሪያው ምዕራፍ ውጤቶች ከ1 ሚሊዮን ዶላር በላይ በመጠቀም አስቸኳይ ተጨማሪ ክምችት ጂራኖቭ ለማቅረብ በመላ ሀገሪቱ ውስጥ ተካሂዷል። እዚያም የጭነት የመጀመሪያ ክፍል ወደ ፖርት ሱዳን ለማጓጓዝ በተዘጋጀ የግል አውሮፕላን ወደ ሀገሪቱ ገብቷል ብሏል። ጠቅላይ አቃቢ ህግ ሚያዝያ 30 2025 የጸጥታ ኃይሎችን የጦር መሳሪያዎችና ወታደራዊ መሳሪያዎችን ወደ ፖርት ሱዳን ባለስልጣናት ለማስተላለፍ የተደረገው ሙከራ እንዲከሽፍና በወታደራዊ መሳሪያዎች ህገወጥ ንግድና የገንዘብ ዝውውር ውስጥ የተሳተፉ የአንድ ሴል አባላትን እንዳሰሩ አስታውቋል። በመግለጫው መጨረሻ ላይ የህዝብ አቃቢ ህግ ቢሮ የተባበሩት አረብ ኤሚሬትስ ግዛቷን፣ ተቋማቷን ወይም የፋይናንስ ስርዓቷን በህገወጥ ተግባራት ለመበዝበዝ የሚደረገው ማንኛውም ሙከራ እንደማይታገስ አጽንኦት ሰጥቷል። በደቡብ ሊባኖስ የሚገኝ የድንግል ማርያም ሐውልት ላይ አጸያፊ ተግባር የፈጸመውን ወታደር በተመለከተ ምርመራ መጀመሩን የእስራኤል ጦር አስታወቀም። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንድ የእስራኤል ወታደር የድንግል ማርያም ሐውልትን ሲያዋርድ የሚያሳይ ፎቶግራፍ በማህበራዊ ሚዲያ ከተሰራጨ በኋላ ምርመራ መጀመሩ ገልጿል። ዘ ታይምስ ኦፍ እስራኤል እንደዘገበው ሰራዊቱ ሮብ ሚያዝያ 29 ቀን 2018 ዓ.ም በሰጠው መግለጫ ድርጊቱን በጥብቅ እንደሚመረምረውና ጥፋተኛው በሆነ ወታደር ላይ እርምጃ እንደሚወስድ ቃል ገብቷል። በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ይህ ፎቶግራፍ ወታደሩ ራሱ ሲጋራ እያጨሰ በድንግል ማርያም ሐውልት አፍ ላይ ሌላ ሲጋራ ሲያስቀምጥ ያሳያል። የእስራኤል ጦር የመጀመሪያ ደረጃ ምርመራ እንደሚያመለክተው ፎቶግራፉ የተነሳው ከሳምንታት በፊት ክርስቲያኖች በብዛት በሚኖርባት ደቤል በተሰኘች የደቡብ ሊባኖስ መንደር ውስጥ ቢሆንም በስፋት መሰራጨት የጀመረው ግን ረቡዕ ዕለት ነው። ይህ ድርጊት የእስራኤል ወታደሮች በደቡብ ሊባኖስ በሚያካሂዱ ወታደራዊ ዘመቻ የሃይማኖታዊ ምልክቶችን በማዋረድና በሲቪል ንብረቶች ላይ ጉዳት በማድረስ ሪፖርት ከተደረገባቸው ተከታታይ ክስተቶች መካከል የቅርብ ጊዜ ነው። ባለፈው ወር በዚህ መንደር ውስጥ ሌላ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳይ ፎቶግራፍ ተሰራጭቶ ሰፊ ውግዘት ማስከተሉ ይታወሳል። የእስራኤል ጦር በወቅቱ የፎቶግራፉን ትክክለኛነት አረጋግጦ ምርመራ መጀመሩን ገልጾ ነበር። በምርመራው ውጤት መሰረት ጥፋተኞቹ ላይ ተገቢ እርምጃ ይወስዳል ሲልም አስታውቋል። በሆርሙዝ ሰርጥ ያለው ውጥረት በዓለም አቀፍ የነዳጅ ንግድ ላይ መዋዠቅ ማስከተሉን ቀጥሏል። በአሜሪካና ኢራን መካከል ዲፕሎማሲያዊ መሻሻሎችን እየታዩ ቢሆንም በሆርሙዝ ሰርጥ አካባቢ ያለው ውጥረት የነዳጅና የነዳጅ ውጤቶች ስርጭትን በማስተጓጎልም ዓለም አቀፍ የኢነርጂ ገበያ አለመረጋጋት ቀጥሏል። ሮይተርስ እንደዘገበው በመደበኛ ሁኔታ የዓለማችን 1/5 የነዳጅ አቅርቦት በሚያልፍበት በዚህ ስትራቴጂካዊ የባህር መስመር ላይ ለረጅም ጊዜ በቆየው መስተጓጎል ምክንያት ለመላው ኤስያ የሚላኩ የተቀነባበሩ የነዳጅ ውጤቶች በከፍተኛ ሁኔታ ቀንሷል። በተለይ የአውሮፕላን ነዳጅ ኤክስፖርት ከፍተኛ ጉዳት የደረሰበት ሲሆን የነዳጅ መጣሪያ ፋብሪካዎች ድፍድፍ ነዳጅ ለማግኘት በመቸገራቸው የናፍጣና የቤንዚን ጭነቶች ባለፉት በርካታ ዓመታት ታይቶ የማይታወቅ ዝቅተኛ ደረጃ ላይ ደርሰዋል ተብሏል። ይህ መስተጓጎል የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። ሮይተርስ ባጠናቀረው መረጃ መሰረት የአቅርቦት እጥረትና የባህር ላይ ትራንስፖርት ገደቦች ይቀጥላሉ የሚለውን ስጋት በሲንጋፖር የአውሮፕላን ነዳጅ ዋጋ በ70 በመቶ የናፍጣ ውጤቶች ደግሞ ከ50 በመቶ በላይ እንዲጨምር አድርጓል። ዩናይትድ ስቴትስ በሰርጡ ያለውን የመንቀሳቀስ ነጻነት ለማስከበር ቀደም ሲል ቃል ብትገባም በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ አሁንም በአብዛኛው ተቋርጦ ይገኛል። በሌላ በኩል ዋሽንግተንና ቴሄራን ሰርጡን ለመክፈት የሚያስችል የጋራ ስምምነት ማዕቀፍ ላይ ለመድረስ ተቃርቧል የሚል ዘገባዎች መውጣታቸውን ተከትሎም የነዳጅ ዋጋ የመረጋጋት ምልክቶች ማሳየት ጀምረዋል። ዓለም አቀፍ ገበያዎች ውጥረቱ ሊረግብ ይችላል በሚል ተስፋ አዎንታዊ ምላሽ የሰጡ ሲሆን ባለሀብቶች ዲፕሎማሲያዊ ስኬቱ የኢነርጂ አቅርቦትን በማረጋጋት በዓለም አቀፍ ደረጃ ያለውን ዋጋ ግሽበት ጫና ይቀንሳል የሚል ግምት አሳድረዋል ሲል ዘገባው አመልክቷል። አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቀረቡ። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸው አሶሲየትድ ፕሬስ የዜና ወኪል ዘግበዋል። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን
እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎች በሙሉ በማሳወቅ የጉዞ ነጻነት እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ መዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚደረገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሀሳቡ እንደተመለከተ ኤፒ ዘግበዋል። አሜሪካና የባህረ ሰላጤው አጋሮቿ ይህን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያ አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታ ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ በድምፅ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ ተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነበር። እስራኤል ቤይሩት ውስጥ በፈጸመችው ጥቃት የሄዝቦላህ ጦር ከፍተኛ አዛዥ መገደሉ ተዘገበ። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሄዝቦላህ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክፍል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናግሯል። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየውን ወታደራዊ ዘመቻ ያስቆመው የተኩስ አቁም ከተደረሰ ከ2 ሳምንት በኋላ ዋና ከተማዋ ቤይሩት ውስጥ የተፈጸመ የመጀመሪያው ጥቃት ነው። የሄዝቦላህ ምንጩ ለኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ ከፍተኛ አዛዥ ማሊክ ባሉት እንደሚባልና የሂዝቦላህ ራድዋን ጦር የዘመቻ አዛዥ መሆኑን ገልጿል። ያልተረጋገጡ ዘገባዎች እንዳሉት የሂዝቦላህ አዛዥ የተገደለው እስራኤል ኢላማ ባደረገችው ህንፃ ውስጥ ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የጦራቸው ጥቃት ኢላማ የሂዝቦላህ ራድዋን ጦር አዛዥ መሆኑን ገልጿል። ዜናዎቻችን እነዚህ መስሉ ነበር። መልካም ጊዜም